በተለያየ መንገድ ገንዘብ አግኝቶ ሀብታም መሆን የሁሉም ሰው ምኞት እየሆነ በመጣበት በዚህ ዘመን ሀብትን በቀላሉ እጆ የሚያስገባሉ መፍትሄ ያለና እንካቹ የሚሉና በተለያየ አቅጣጫ የሚወተውተው ሰው ብታገኙ በደስታ ይሁኑልኝ የምትሉ ስንቶቻችሁ ትሆኑ? አየለም በላቤ ጥሬ ግሬ ነው ገንዘቤ ሀብት ላይ የሚያስቀምጠኝስ የምትሉ እንዲያው ስንቶቻችሁ ትሆኑ? ይህንን ያነሳ ነው ያለ ምክንያትም አይደለም። ምናልባትም ሰዎች ሀብት ለማግኘት የሚሄዱበት የተለያየ ርቀት ከዕለት ወደ ዕለት መልክና ቅርጹን እየቀየረ መምጣቱ፣ እንደዚሁም ደግሞ ሀብትና ባለጸግነትን ያጎናጽፋል የተባለ አፈር መኖሩን በሰማን ጊዜ አጃይብ ቢያሰኘን የዚህን አፈር ታሪክ ልናጋራችሁም ወደን ነው። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ገንዘብ የዓለም የልብ ምት ሆኗል ማለት በሚያስደፍርበት በዚህ ጊዜ የትንፍጭው ዱቄቱን አምጪው የሚለው አባባል ለዚህ ገንዘብ ተብዬ ሰዎች የማይወጡት የማይወርዱት ዳገትና ቁልቁለት የለም ቢባል ማጋነን አይደለም። በዚህ መሃል ግን ብዙ ጉድ ይሰራል። አብዛኛውን ጊዜ ሳይሰሩ ሳይለፉ ሀብት ማማ ላይ መውጣት የፈለጉ ተገቢ ያልሆኑ ማጭበርበሮችን ከማድረግ አንስቶ ምታታዊ የሆነ መንገድን ሲከተሉ በማህበረሰባችን እንኳን ሳይቀር እንትን ሄደው አመጡ ተገቢ ያልሆነ አካሄድ ሄደዋል የሚባለውን መንገድ ተከትለው ገንዘብና ሀብትን ለማምጣት ሲሞክሩ ማየትም መስማትም አዲስ አይደለም። ሌላው ደግሞ ገንዘቡ እንዲሞላ ሀብቶም እንዲጨምር ጥሩ መፍትሄ አለኝ በማለት ለነሱ የገንዘብ ማምጫ ሲያደርጉም ይስተዋላል። ለዚህ ማሳየው ደግሞ ሀብታም እናደርጓቸዋለን ተብለን ብራችንን ተጭበረበርን፣ ብራችንን ከሰርን የሚሉ ቅሬታዎችና መንስኤዎቻቸውን ልብ ብሎ መስማት ጉዳዩ በደንብ እንድንረዳም ያደርገናል። ሰሞኑን ከሀገረ ቻይና ባለጸጋ ያደርጋል በሚል $120 እየተሸጠ ያለው አፈር ዓለምን ጉድም አሰኝቷል። ይህን አፈር መጠቀም ሀብታም ያደርጋል በሚል በርካቶች እየሸመቱትም ይገኛሉ። ይህ ባለጸጋ ያደርጋል የተባለው አፈር $120 እየተሸጠ እንዳለም የተሰማው ዓለማችን ቁጥር 2 ሀብታም ሀገር በሆነችው ቻይና በአነስተኛ ካርቱን ወይንም ከረጢት መሳይ ዕቃ መያዣ እንደ ጉድ እየተቸበቸበ በተለያዩ ማህበራዊ ሚዲያ ሲተላለፍ ከቆየም በኋላ ነው። ይህ ዕቃ ባንኮች ከተገነቡባቸው መሬት ላይ የተቆፈረ አፈርም ሲሆን አንድ ከረጢት አፈር በ880 ዩዋን ወይንም $120 እየተሸጠም ይገኛል። ሳውዝ ቻይና ሞርኒንግ ፖስትም እንደዘገበው ከሆነ ይህ ከባንኮች ህንፃ ስር ይወጣል የተባለው አፈር ሰዎችን ባለጸጋ ያደርጋል የሚል እምነትን ማሳድሯል። ንግዳቸው እንዲሳካላቸው የፈለጉ ቻይናውያን ይህንን አፈር እየሸመቱ እንደሆነም በዘገባው ላይም ተጠቅሷል። አፈሩ በበይነ መረብ የንግድ አውታሮች አማካኝነት ለሽያጭ እየቀረበም ሲሆን የአፈሩ ተፈላጊነት መጨመሩን ተከትሎ እስከ 1000 ዩዋንም ደርሷልም የተባለው። ለሽያጭ የቀረበው የአፈር ከአራት የቻይና ግዙፍ ባንኮች ማለትም ከግብርና ባንክ፣ ከኢንዱስትሪ ባንክ እንደዚሁም ባንክ ኦፍ ቻይና የተቆፈረ እንደሆነም ተገልጿል። የሀብት መጠንን ይጨምራል የተባለው ይህ አፈር ከንግድና ኢንቨስትመንት ጋር ያሉ መጥፎ ነገሮችን ያስወግዳል ተብሎም ታምኖበታል። አፈር ሻጭ ነጋዴዎችም አፈሩን በሌሊት ይቆፍሩታል የተባለም ሲሆን የአፈር የተባለውን ያህል ሀብት ያስገኛል የሚለውን አመለካከት ግን እስካሁን ምንም አይነት ማረጋገጫም ግን አልተገኘም። በቅርቡ ተአምረኛ የተባለው አፈርን የገዛና ስሙ እንዳይጠቀስ የፈለገ አንድ ቻይናዊ እንዳለውም ከሆነ ብዙ ጓደኞቹ አፈሩን እንደገዙ እንደተባለው አፈሩ ሀብት ካስገኘ በሚል እሱም እንደገዛ የገለጸም ሲሆን ድርጊቱ በመላው ቻይና መነጋገሪያም ሲሆን ብዙዎች ሰዎች አፈርን ከመግዛት እንዲቆጠቡና ገንዘባቸውን እንዳጭበረበሩ ሲሉ በቻይና የሆነውም ነው። ገዢ ሀብት ላይ ለመድረስ ያልተገባ ትክክል ያልሆነ ያለፋበትን ለማግኘት ሲጥር ሻጭ ደግሞ አሳሳች መልእክትን ነስቶ ሀብትን ለማሰባሰብ ይህንን አይነት መንገድ ተከትሏል። እኛ ግን የራስ ላብና ጉልበት የተከፈለበት በምንም ሁኔታ ደስታው ይበልጣልና የለፋችሁበትን ብሉ ስንል ለዛሬም አበቃል። ለቻናላችን በድጋሚ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን።